አልበሙ ስንት ትራኮች አሉት? አልበም ብለን አሁን የምንለቃቸው ዘፈኖች 8 ትራኮች ናቸው። በተለያየ ምክንያት የተቀነሱ ዘፈኖች ስላሉ እነዛ 8 ዘፈኖች ውስጥ 4ቱ የተሰሩት ኤልያስ ጋር ነው፣ ግን የጨረሳቸው ያምሉ ነው። ሌሎቹን ደግሞ 3ቱን ያምሉ ነው የሰራቸው። አንዱን ደግሞ ሰለሞን ኃይለማርያም ነው የሰራው። ኤልያስ ጋር ተጀምሮ ሰለሞን ኃይለማርያም ጋር ነው ያለቀው። ማስተሪንግ እና ሚክሲንጉን እሱ ነው የሰራው። ሌሎቹን ግን ማስተሪንግ እና ሚክሲንጋቸውን የሰራው ያምሉ ነው እና ኤልያስ ጀምሮት የነበረው ያምሉን የጨረሰው። ስለዚህ ለያምሉ ሞላም በጣም ምስጋና አለኝ፣ አመሰግናለሁ። እንደ ወንድም ሆኖ ነው የጨረሰልኝ። የአልበሙ ትራኮች ምን ላይ ያተኩራሉ? ትራኮቹ ስለ 6ቱ ስለ ፍቅር ናቸው። 2ቱ ደግሞ አንዱ ሾሞ ሸልሞ የሚል ዘፈን አለን። እኔ እንደ ሴት ለሴት እህቶቼ ስለ ሴት ልጅ ክብር የጻፍኩት ዘፈን ነው። ስለዚህ ለሴት እህቶቼ ጋብዘዋለሁ። ሾሞ ሸልሞ አልጋብዝም። ለሴት ልጅ ክብር ስለ ሴት ልጅ ከሴት የተሰራ ዘፈን ስለሆነ ነው። ሌላው አንዱ ዘፈን ደግሞ አኳድራሽ ይላል። አኳድራሽ ኤሊ የጀመረ የነበረው አንዳንድ ሀሳቦችን ይዘው የሚያሻግሩ ሰዎች አሉ እና ለእንደዚህ አይነት ሰዎች አድርገን እንሰራዋለን ብሎ ነበር የጀመረው። ከዛ እኛ ስናስበው ኤልያስ ራሱ አኳድራሽ ነው ማለት ሰዎችን ወደ ህልማቸው ያደረሰ ሰው ነው። ስለሱ ይሆንልናል ብለን አስበን እሱ ጀምሮት ነበረ። ለሱ እንዲሆን አድርገን ከብሌን ዮሴፍ ጋር ጨርሰናል። ስለዛ እሱ ዘፈን ለኤሊ ነው። ሙሉ በሙሉ ኤልያስን ይገልጸዋል ማለት አይደለም፣ ግን እኛ ውስጥ ያለውን ትንሽዬ ኤልያስ በተጀመረው ትራክ ውስጥ ለመግለጽ ሞክረናል። ሌሎቹ ስለ ፍቅር ናቸው። እኛ ውስጥ ያለውን ኤልያስ ተከላካይ ነው። ግን መጣል እኛ ውስጥ ያለውን የኤልያስ ምስል ሙሉ በሙሉ የሚገልጽ አይደለም። ትንሽዬዋን ሀሳብ ትንሽ ከሀሳባችን ውስጥ ትንሿን ነው ያዘፈን የሚገልጸው። ለዛ ነው እንደዛ ያልኩት። እሱ ለሱ ሙሉ አልበሙ መታሰቢያነቱ ለኤልያስ ነው። ግን ያችን ዘፈን ደግሞ እሱን እያሰበን የሚሰራ ነው። ግጥሙን የጻፈችው ብሌን ዮሴፍ ናት የጨመረችበት፣ እሱ የጀመረው ማለት ነው። ሌሎቹ ዘፈኖች ስለ ፍቅር ናቸው። ስለ ፍቅር ግን ሲሆኑ የፍቅር ሀሳብ ላይ አይቆሙም። ማለት የሚፈልጉት ብዙ አውዳለ። ስለዚህ ሰምታችሁ እንዴት ነው የሚለውን ኦዲየንስ ደግሞ ኢንቦክስ ያደርግልናል፣ ያወራናል ብለን እናስባለን። አልበሙ እንዲሰማ ነው ምኞታችን። ይሰማል ብለን ተስፋ እናደርጋለን። መልካም እንግዲህ ሉሊያንስ፣ እኔ በግሌ እንግዲህ ስለ ኤልያስ መልካ ሁልጊዜ በጣም ብዙ ነገር መስማት ፈልጋለሁ። ስለ ኤልያስ መልካ ሲወራ ይሄ ብዙ ህዝብ ሼር ያደርገኛል ብዬ አስባለሁና ኢቨን በስሙ ራሱ ፊልም ቢሰራለት ብዬ የምመኝለት ትልቅ ሰው ነው ኤልያስ መልካ። ያው እንደናንተ እንግዲህ አብረን ባንሰራም በአካል ባናቀውም እሱን እድል ባናገኝም ማለት ነው። እስኪ ስለ ኤልያስ ህዝብ አላወቀውም፣ ይሄንን ቢያቅልኝ ብለህ የምትለው ገብቶኛል። አሁን ምንድን ነው መሰለህ ደግሞ ልትጀማመረኝ ነው። አንዳንድ ጊዜ ይሄ አጉል መሿሿም ምናምን ሳይሆን ይሄ ኢትዮጵያ ሙዚቃ አሁን መዳን ያለበት ሰዓት ላይ በጣም እየተበላሸ ያለው ደግሞ በስነ ምግባር ብልሹ በሆኑ ሙዚቀኞች መብዛት ምክንያት ነው እና የብዙ ሙዚቀኛ ድምፃውያኖች እድሜ እያለፈ ነው፣ ህይወት እየተበላሸ ነው፣ መንፈሳቸው እየተቃወሰ ነው። በአቀናባሪዎች ችግር ነው። ቀብድ ይቀበለዋል፣ ይጠፋሉ። ለምን እንደዚህ ያልክ ብለው አድማ ያደርጋሉ። ብዙዎቹ አይታመኑም። ከኤልያስ መልካ ጋር ለመጀመሪያ ጊዜ ተዋወቃችሁት እንዴት ነበር? ኤልያስ ጋር ራሴን የሄድኩት ግን የሄድኩበት መንገድ እንዴት ነው? መጀመሪያም ኤልያስ ጋር እንደምሰራ ኤልያስ ጋር እንደምሰራ እና ስልኩን ሲምፕሊ ከሰዎች ተቀበልኩኝ። ከዛ ደወልኩለት። ዶናት እባላለሁ፣ መስራት ፈልጋለሁ ሙዚቃ ካንተ ጋር ምናምን ስለው በጣም ትዊት አድርጎ ነው ያወራኝ ምናምን። የኤልያስ ድምፁ ላይ አይመስልም ማለት ጠብቀህ የምትደውልበት ድምፅ አላ። ከዛ በጣም ላይ ምናምን አዋራኝና ድምፅሽን ሪካርድ አድርገሽ ላኪልኝ፣ የሚሆን ከሆነ እንሰራለን ችግር የለም ምናምን አለኝ። ሪካርድ አድርጌ ላኩለት። በዚህ በሳት ደውይ በቃ እኔ 10 ቀን አይሆንም በመሀል ያለው የቀጠረኝ
ሰምቼዋለሁ ጥሩ ነው እና ያለ ሄድኩኝ ጀመርኩኝ። በቃ ምንም እንትን የለውም፣ ረጅም ፕሮሰስ የለውም። ራሴ ቀጥታ የደወልኩለት እሱም ቀጥታ ነይ ነው ያለ። የሚገርም ማለት ኤልያስ ነው ትልቅ ሰው ስልክ ደውለሽ ያስፈራል ማለት ሲቀበለኝ እዛ ደግሞ ተፈራርተሻል በመስራት መጀመር በጣም ፊርማውን ራሱ ስነግረው ኤልያስ ከሌላ ሰው የሚፈራራ አይመስለኝም። እኔ አላውቅም፣ ግን እኔ አየኝና ተጨነቀ። በቃ ለኔ ማለት ብር የምታመጪው ከየት ነው ከቤተሰቦችሽ ከሆነ ምናምን ብሎ የኔን ነገር ለማቅለል ነው ስራ ሄዶ ውል አምጥቶ ምናምን ያፈራረመኝ እንጂ ያ ፕሮሰስ ስቱዲዮ ውስጥ ራሱ የተለመደ አይደለም። እና በጣም ትሪት አድርጎኝ ለእኔ ባደላ መንገድ እንዲሄድ ነው ነገሩን እያደረገ ነበር። ተማሪ ነበር ሸረፍ ለሰሰ? አዎ። ሉሊያንስ አለሁልህ። ደስ ብሎናል። እንግዲህ እንደ ሽርጉድ ኢንተርቴንመንት ኤልያስ ሲባል ሌላው እንግዲህ ኤልያስ በህይወት ባለመኖሩ አይምሮአችን ላይ ከሚመጡ ሰዎች አንዱ ሉል ነው። እንግዲህ ሉልን ኤልያስ እንዳሳደገው ይታወቃል። እንግዲህ እሱንም ይወክላል ብለን ስላሰብን ነው እዚህ ኤልያስ ስራ ላይ ሉል እንዲገኝ ይፈልጉ። ምን ተሰማህ ነው? ባለፈው ዶኒ የዶኒ ስም ስታነሳ ሰብቻለሁ። ምን ተሰማህ? እንትን ነው ይሄ እንደዚህ የጥበብ ስራ ውስጥ ጥሩ መንፈስ ሲኖርህና ለሰዎች ቅንነት ስታስብ የመሳሳብ ኃይል አለ በመሀል ላይ ማለት ነው። እንዲያውም ታስታውሱ እንደሆነ የመስከረም ላይ ያደረግከው ኮንሰርት ሚሊኒየም አዳራሽ የሆነ የቴሌቪዥን ፕሮግራም ላይ ነው ድንገት ትዕግስት በቃለ ብትመጪ ትወደጃለሽ ምናምን ስል እንዴት እንደሰማሁት አላውቅም፣ አመጣህት ማለት ነው። አሁንም ሌላ ፕሮግራም ላይ ደግሞ እንደ ዶናት ሀና ምትኬ ኤልያስ የሰራላችሁ ልጆች ብዬ ተናገርኩኝ። ለምን ሙሉ ደሙን የሰጠበት ስራዎች ናቸው እና እነኛ ስራዎች ታፈነው መቅረት የለባቸውም። ልጆቹም ደግሞ ብቻቸውን ቀሩ፣ ገብተዋል፣ አጋዥም የላቸውም እና ብዙዎቹ ሞራላቸው ተነክተዋል። ይሄ ተስፋ የመቁረጥ ነገር፣ የማዘን ነገሮች ይመጣሉ እና አሁንም ሽርጉድ ኢንተርቴንመንት ተስፍሽ እቺ ልጅ አይታሃት ዘፈኗ እንዲወጣ ለቀጣይ ስራ ደግሞ እንድትነሳሳ መልካም ፈቃድ ስለሆነ በዚህ አጋጣሚ እግዚአብሔር ይባርክህ ማለት ብዙ ሰዎች እየቻልክ እንኳን እያዩ ማድረግ እየቻሉ ብዙ አይነት ታለንቶች ሲባክኑ አይተናል። እነኛን ታለንቶች ደግሞ ማትረፍ ነው አላማችን ሊሆን የሚገባ። አሁን እኔ አልበሟ በመውጣቱ ደስ ይለኛል። ለምን ይዟት ነበር ልጅቷ ብዙ ጊዜ ዲፕሬሽን ውስጥ ነበረች። ቲክቶክ ላይ አንዳንድ የምትለቃቸው ቪዲዮዎች ነበሩ። እንዴት ነው ዘፈን የሚወጣው ተስፋ የመቁረጥ አይባልም እና ተሳክቷል ማለት ነው። የመጀመሪያው ትልቁ ነገር ዘፈን ሰርቶ መሰማት ሳይሆን አልበም ማውጣት በራሱ ትልቅ በጣም ደም ይፈልጋል፣ ልብ ይፈልጋል፣ ተስፋ ይፈልጋል። ደግሞ የኛ ሀገር የሙዚቃው ህይወት ተስፋ አስቆራጭ እንኳን ከተስፋ ማስቆረጥ ደግሞ አልፎ ራስን ሁሉ እስክታጣ ድረስ የሚያሰቃይ ፓርት ነው። ስለዚህ አሁንም ያልታዩ ልጆች ባለፈው ላይ ኢሳያስ ያን ሁሉ የከፈልከውን መስዋዕትነት አውቀዋለሁ። ተስፋ ትልልቅ ይሄ የተረሱ ሰዎች ታለንት ያላቸው ጋሽ ታምራትን የመሰሉ ትልቅ የግጥምና ዜማ ደራሲ አውትሻይን እንዲያደርጉ ማንም አያውቃቸው ሰዎች። ስለዚህ አሁንም እዚህ ሙያ ላይ መፈተንህ አይቀርም። እንደ ቢዝነስም እንደ ሙዚቃ ወዳጅነትም በተቻለ መጠን የንስራዬን ታጥቀህ ኃይለኛ ጥበበኞችን ሰልለህ በማደን ታምር መስራት እንደምትችል አውቃለሁ። እንመካከርበታለን ማለት አንዳንድ ጊዜ የማይሆኑ ሰው ላይ ከምትለፋ ተስፋ ፊውቸር ያለው ላይ ብትለፋ ሽርጉድ ኢንተርቴንመንት የሚል ትልቅ የሙዚቃ ካምፓኒ ቢኖር አንድ ደግሞ ሙዚቀኛውን የሚያሳርፍ ተስፋ ይሆናል ማለት ነው። ስለዚህ በጣም ነው የሚያስደስተው። አሁን የሌሎቹም ልጆች አሉ ኤልያስ ሰርቶልኝ ነበር እንደዚህ ምናምን የሚሉኝ እነሱንም እንሰማቸውና ለሽርጉድ እንዲወጣ። ምክንያቱም ቅንነት ብቻ ነው ቁልፉ፣ ሌላ ምንም ነገር የለውም። የኬሚስትሪ እና የፊዚክስ ጥያቄ ነው። አንድ ሰው መልካም ፈቃድ ካለው ሀገር ማንቀጥቀጥ ይችላል። ስለዚህ አንቺም ከዚህ በኋላ ዘፈንሽ ሲወጣ እያንዳንዱ ነገር ላይ የቲክቶክ ፕላትፎርሞች ዘመኑን መዋጀት አለብሽ፣ ከዘመኑ ጋር መሄድ አለብሽ። አሁን ልክ ዘፈኖች ሲወጡ ፕሮሞት ማድረግ፣ ሰዎች ማብራራት፣
ለምን ያ የተባረከ ቅዱስ ሰው የሰራው ኤልያስ የሰራው ስራ ደግሞ እንዲህ ተዳፍኖ መቅረት ስለሌለበት ዛሬ ትልቅ የድል ቀን ነው ብዬ አስባለሁ። በጣም አሪፍ እና ጥበብን ስናስበው ቅንነት ያስፈልጋል ሲባል ቅንነት የሚለውን ቃል ብቻ መጠቀም ያ ሰውዬ ቅን ስለሆነ አሪፍ አሪፍ የማስመሰል ድርጊቶችን እናውቃቸዋለን። ግን ብዙ ዘፋኝ ጓደኞቼ ያሳዝኑኛል። የቲክቶከር ዘፋኝ ዛሬ ፌመስ ሆኖ ስንትና ስንት ዓመት ልምድ ያለው የሚገርም ድምፅ ያለው ዘፋኝ ሲንከራተት ታየዋለህ። ይሄ ፌር አይደለም። ተስፋዬ ማዳን አለብህ። አሁን ነገ የሆነ ኮንሰርት አዘጋጅተህ ሰክሰስ ልትሆን ትችላለህ፣ የሆነ ደግሞ ልትመታ ትችላለህ። መደንገጥ የለብህ። ገብቶሃል? እንደዚህ በቃ በጣም ታለንት እንደ እሳት የሚንተከተክ ታለንት ያላቸውን አርቲስቶች አድነህ ማውጣት ሀገራዊ ግዴታ መፈጸም አለብህ። አለበለዚያ ሙዚቃው እየተበላሸ ነው። ጥቂት ሰዎች በግሩፕ አሁን ለምሳሌ ናይት ክለብ የሚሰሩት ዘፋኞች ትንሽ ናቸው፣ 4-5 አይሆኑም። ጓደኞቻቸው እንኳን እንዲሰሩ ይሄ እድል የሚሰጡ አይደሉም። አንዳንድ ጊዜ ለዛ ነው አየህ ዘፋኝ ላይ ብዙ ጊዜ በሃይማኖት አባቶችም የዘፋኝ መንግስተ ሰማያት አይወርስም የሰይጣን ስራ ነው ምናምን የሚሉ የጥበብ ነው፣ እግዚአብሔር ነው ዜማና ግጥምን የሚሰጥ። የሰዎቹ ምግባርና ክፋት ይሄ መጠላለፉ አድማው እኔ ብቻ በልቼ ልሙት ባይነቱ ነው የኢትዮጵያ ሙዚቀኞች አሁን እያንከራተተ ያለው። ጥቂቶች ናቸው ሻይን የሚያደርጉ፣ ከማንም ግን በልጠው አይደለም። ምንም የተለየም ጥበብ ኖሯቸው አይደለም። እስቲ አንተ አንድ የራበውን ሙዚቀኛ ላምጣልህና እያበላኸው ግጥምና ዜማ ስጠውና ስቱዲዮ ያስገቡ፣ አገር ሊያናውጥ ይችላል። ገብቷል? ይሄ የሆነ ሰው ላይ መደገፍ የአምልኮ መንፈስ መሰበር አለበት። የሆነ አቀናባሪ ጋር ትሄዳለህ፣ ልጁ ደክሞታል፣ ይቀበልሃል ብሩን፣ ምን አገባ ገባ ተስፋዬ። ስለዚህ ያንን ሁሉ ነገር ነው የሰበርነው። ከአንቺም ጋር ብዙ ጊዜ በስልክ እናወራ ነበር። ገባሽ ተስፋዬ እንደዚህ ምናምን ተስፋ ለመቁረጥ ነው። ይህ ከመንገድ ነገ ደግሞ ሌላ ዘፈን እኮ መስራት አለብሽ። ዘፈን ደግሞ ሪላክስ ተደርጎ ነው የሚሰራው። ብታይ ተስፋዬ እኔ አሁን አንዳንድ ጊዜ እንደማስብ ታውቃላችሁ፣ የሚገርም ዝም ብዬ በአይምሮ ስስለው ሰው መሰረቱ የሚል የሚገርም ዘፈን አለው ኤፍሬም ታዲያ እና ይልማን ዜማ የሞገስ ተካ ነው ቅንብሩ ያወጣ በጣም የሚገርም ዘፈን። የሚገርም ነው ግን በጣም ከባድ ሮሮ አለው እና ተማሪ ቆሙለት ይበላል ደብተራ፣ ትልቅ ሲወድቅ ላይ ትንሹ ተራ፣ ሊቆ ዘመን እንጂ ምናምን ይላል። በቃ ተክዟል ነው በቃ እንትኑ እና በቃ ይሄ አንተ ሀብታም ነህ እኔ ደሃ ነኝ ነው አምኖ ይቀበላል ምናምን ይላል። እመነኝ ይልማን ገብረአብን የሚያክል ገጣሚ አቤት የተከበረ ወርቅ የማይነጥፍበት ደራሲ ይልማ ዝም ብዬ የሚያምር ግቢ ውስጥ ዛፍ ስር ቡናው ሻይ ይዞ ወረቀትና እስክሪብቶ ብትሰጠው የሌለ ደግሞ የበራ ነው የሚጽፈው። አንዳንድ ጊዜ ሙሉጌታ ተስፋዬ ደራሲ ተፈራ ገዳሽ ተምስራ ሄዶ ስጋ ቤት እስኪ ተገባባቸው ይሄ ለሙሉ ይዛሬ ጽፈው ግጥም ድህነትን በደንብ የሚገልጽ ሲል አይተፈራ ቅድም ርቦኛል ነበር ያው ከተገቡ በኋላ ምንም ጽፈዋለሁ አለውና ይሁን በተመቻቸ መንፈስ ውስጥ በቅዱስ መንፈስ ውስጥ ስትሆን በጣም ምድር ማንቀጥቀጥ ይቻላል። ስለዚህ አንተም ደግሞ ታለንት ያላቸው ልጆች ላይ እንዳትጨክን አንዳንድ ቀመሮች ካልኩሌሽኖች አሉ። የሆነ ታምረኛ ታለንት ምናምን አድርግና የሰው በር ስራት አንዱ ወራል የከሌልጅ ያሰ ያው ክፉ ብትሆን መጨረሻ ላይ ራስን ብዙ አልበሞች አሉ ያወጡ እንዲወጣላችሁ በተቻለን መጠን ከኛ ጋር ኮንታክት እንሰማላችኋለን። ቢያንስ ማውጣቱ ጭንቅላት ላይ ይለቃል። ስትረስ አይደለ ብዙ ሰው እያሳበደ ያለ ሎል እኮ አሁን እንደ ትንሳኤ ጎመና ቀጠለ ሽርጉድ አምባሳደር አባትን የሚቀርብሽ ነገር አለ። አንዴ ትንሳኤ የኮሮና ዘፈን ለቆ ታወቀ። አባት ጎንደር 100,000 ባህር ዳር 50,000 በምልበት ሰዓት ላይ የበሽታ ዘፈን ሰጥቶ ታዋቂ ያለኝ። ለነገሩ ፈጣሪ አላመነብኝም ጥጋብ ስለማልችል እንዳልሞተበት ነው። ግን ሁለት ሰው እንኳን እጁን ይታጠብልኝ ብዬ የሰራሁት እና ትንሱ ለምንድን ነው አልበምን ማትለቀው ነው ሲባል አባባሙት የኔ አልበም እኮ የሴት ቲም ሆነብኝ። የሴት ሲወጣ ማለት ነው ፍቅር ታፈቅርና በፍቅር ህይወት ውስጥ ሴቷ ስትከዳ ፈላስፋ ነው እና ትንሳኤ ዘፈን ሰራና አባትዬ ሰማይ ብዬ ጀምሬልሽ እንዴት መሬት ላይ ነው ሰማይ ሲጀምር ነው አይተናል ትላለች።
የሆነ ጊዜ ማረባ አካል በመጨረስና ፖስተር አንቺ ፈገግ በይ እንጂ እንደ ቤትሽ ዘፈንሽ ይወጣል እንዴ መፍትሄ ከዛ ሰንሳይ ዘፈና ግን አላለቀም እንዴ ሲባል አባቴ አንዱን ሲይዞ አንዱ እየወደቀብኝ የተልባዳንተ እና በጣም የሚገራረም እኮ ናቸው። ሉሌ ካለ እንግዲህ ጨዋታ ሳቂ እንዴ አንዳንድ አልበም እኮ አውጥተህ እንደ ወንጀለኛ ይለጠፍና በሳምንቱ የለም ምንድነው ሲባል አይ በኮሮና ምክንያት ነው ምናምን ይላል። ዘፈኑ እኮ አሪፍ አይደለም ለዛ እና አሪፍ ካልሰራ ምናምን አትደመጥም። አሪፍ ከሰራች ትደመጫለሽ። መፍትሄ ምናምን በእንትን ምክንያቱም ምናምን አይቻልም። በቃ የዶኒም ታሪክ አሁን ከኤልያስ ጋር የነገረችን ስልክ ደውላ እሱ ራሱ ሌላ ትልቅ ታሪክ ነው አይደል? አንድ የኤልያስ ነገር ኤልያስ ተከድኖ ይቆም ደማውንም ደማቸው እንዳይፈላስ ይፍላ። ግን እሱ ቅዱስ ልጅ ነው። አንተ እንዴ በምንም መልኩ አይደል 50 ሙዚቀኛ ተደራጅተህ ብትመጣ አንድ ኤልያስ ነው። ሊቀንነት ያስፈልጋል እንዴ ሊሆን አቀናባሪ እኮ ለሆነ ሰው ብቻ ነው የሚሰራው። ጉድ እኮ ሰውየው እኮ ያገራብታል። መብቱ ሁሉ የለውም ለኔ ያልሰራም ማለት ነው። እኔ ያልጠራውም ሰው ይሄ ባድማ ምናምን እንትና እኮ በጣም እንደ ቆዳ ነው የሚለፋው ምናምን ሰላም በለው እንስራ ብታይ እየዘጋጋ የሰው መንገድ ላይ እንዴ አሁን እቺ ልጅ አታሳዝንም? ስንት ጊዜ ስትነጫነጭ ዛሬ በተስፋዬ ምክንያት ተስፋዋ እንዴ እንድትስት ግን ትልቅም አቅም ስላላት ነው። አንተ ድምጽ እኮ አላት። አዲስ ልጆች እያወጣን ነው። ትንንሽ ጉልበታቸው ያልተበላ ስነ ምግባር ያላቸው። ስለዚህ አገራችንን እንወዳለን ካለ መተጋገዝ ነው ያለብን። አንዴ ነው የሚኖረው። እንደ ሽሩ ጉድ ኢንተርቴይንመንት አይነት በቅንነት መሰራት አለበት። እናመሰግናለን። ገብቶሃል? ዝም ብለህ መርጠህ በግሩፕ ያንተን ዘመድ ብቻ አይደለም ዘፈን የሚገዛው እንዴ አንተ ልጁን አትውደደው፣ ግን ታለንት ካለው አግዘው። በቃ ምን አገባ? ብር እኮ ነው የምታተርፍበት። ለአሁን ተወስዶብን እኮ እንዴ በሬዲዮ በነፃ ነው የሚለቀቀው፣ በቴሌቪዥን በነፃ ገብቶሃል? ስለዚህ መተጋገዝ ነው። እኔ በጣም ነው ደስ ያለኝ የኤልያስ መልካ ስራ። ገና የሚወጣሉ እነሱን የማውጣት ግዴታ አለ። ተስፋ ደግሞ የቆረጡት ተስፋ አለ። እግዚአብሔር ይረዳል። ለኔ እሱ ነው የሚታየኝ ተስፋ። በጣም እኮ ነው የሚገራርም። አሁን ያና ምትክ ዘፈን የታዲዮስን ብትሰሩ በስማ አንድ ጋሪ የሚባል ልጅ አለ ገላን ያለ እንሰማለታለን አሉ ማለት አሁን ሞገስ መብራቱ ጥሩ አልበም ሰርቷል። ብዙ ጊዜ ደግሞ ምን አይነት ነገር አለ መሰለኝ ያልገባቸው ነገር ነው የስነ ልቦና ችግር አለባቸው አብዛኛው ድምፃውያኖች። ባወጣ አሰማለሁ ወይ የሚል አትሰማ እንዴ ነገ ትሰማል። ባወጣ እንትን ይወድቃል እንዴ ነገ ትቆማለህ። ከዛ 7 ጊዜ ወድቀም 7ኛው ሰዓት የሚታረፍ መፍትሄ እና ሳይኮሎጂካሊ ዝግጅት ያስፈልጋል። ነገውን ዘፈንሽ ወጥቶ የሆነ ነገር ልጠብቅ ይችላል። የማትጠብቂው ደግሞ ዘፈን ሊሞት ይችላል። መሄድ ነው በቃ እኮ መንገድ አይደለም መቀጠል እኮ ተሰብሮ መቅረት የለበትም። የሆነ ሙዚቀኛ አልበም ይሰራ ወይ ሰማ ወይ ካፌ ወይ የሀገሪቱ ሁኔታ ሊሆን ይችላል ወይ ጊዜው ሊሆን ይችላል። ጊዜው ደግሞ አሪፍ ነው። አሁን ያሉት ፕላትፎርሞች አሁን በአንተ ዩቲዩብ ይለቀቃል፣ ቲክቶክ አለ፣ ምን አለ፣ ፕሮሞሽን ይሰራል፣ ብዙ አይነት እድሎች አሉ። ዋናው ቅንነት ነው በቃ። ስለዚህ በመድኃኒዓለም አንጠላለፍ በቃ። እንደ ተስፍሽ ጊዜ ይባርክ ገብርኤል አንተ ምን ያኔ ራሱ የሰራው ኮንሰርት የሚገርም ድፍረት ነው። አድንቅ ያለ ባይዘው ድፍረትን አደረገ። የኤፍሬምና የጎሳዬ ኮንሰርት ነው የሚገርም ነው። የመጀመሪያ ሆኗል አለማየሁ ይርባ ያለበት አየሁ። በቃ ደፋር ከሆንክ እኮ ሰክሰስ ዲ ኢሳያስ ላይ ነው ያው ሁሉ ሚሊዮን ብር ኢንቨስት የተደረገው ቪዲዮቹ ታሪካዊ ነው። ስለዚህ ይቀጥላል እና አንቺ ቢመች ያላል